am sure እስከ ዛሬ ድረስ becoming her, being her የሚሉ ቶፒኮችን አይታችኋል ወይም ደግሞ ቪዲዮ ላይ መጥቶላችኋል። ግን ያቺ ሴት ማናት? እንዴት ነው ራሷን ኤክስፕረስ የምታደርገው? ባህሪዎቿ ምን አይነት ናቸው? ብዙ ማያቸው ቪዲዮዎች አሉ እና ከነዛ መካከል በጣም ሺክ የሆነች አለባበስ የምታውቅ ነንቸለንት የሆነች ሞር ኦፍ ፌሚኒዝምን የምታራምድ አይነት ሴት አድርጋ ነው የተሳለችው እና የኔ ታይፕ ኦፍ ሄር ደግሞ ምን አይነት ትመስላለች የሚለውን ዛሬ እናያለን። ሀይ ሳሌም እባላለሁ። ዩቲዩብ ከጀመርኩኝ ሁለት ወር ገደማ ሆኖኛል። እዚህ ቪዲዮ ላይ ብዙ ሼር የማደርጋቸው የራሴን ቶቶች ፌሚኒኒቲ፣ ፓሎጂ፣ ላይፍ ኤክስፒሪየንስስ፣ ላይፍ ብሎግስ ኤኒቲንግ ሪሌትድ ቪዲዮ ላይ ቀርጻለሁ እለቅላችኋለሁ ለእናንተ። ያየኋት ምን አይነት ሴት ናት የሚለውን ዛሬ ደግሞ በዚህ ቶፒክ እና በዚህ ቪዲዮ ላይ እናያለን። ዌልካም ባክ አገን። ብዙ ጊዜ ሄር ተብላ ኤክስፕረስ የምትደረገው ሴት አለች አይደለ? በጣም አለባበስ በጣም ሺክ የሆነች በጣም በቃ ቦልድ የሆነ አለባበሶችን የምትለብስ ኦር ምናልባትም ብራንድ ልብሶች ሊሆን ይችላሉ የምትለብስ ነንቻለንት የሆነች ወይም ደግሞ በቃ ሞር ኦፍ ኢግኖር ሰው ማድረግ የምትችል አይነት ሴት ተደርጋ ነው ሶሻል ሚዲያ ላይ ክሬት የተደረገችው። ብዙ ሰዎችም ሄር የሚለውን ስም አዘ ፕሮፋይል ስማቸው ወይም አይደንቲቲ መጠሪያቸው አድርገው ይቆጥራሉ፣ ደግሞም ያደርጋሉ። ግን እቺ ሴት ማናት? የሚደረስባት አይነት ናት ወይ የሚለውን ዛሬ በዚህ ቪዲዮ ላይ እንድናነሳ ፈልጋለሁ። አዚ ሳይኮሎጂ ላይ እንደምናውቀው ከሆነ ጀስት ይሄ የላይፍ ፐርስፔክቲቭ የላይፍ እይታዎች እንደ ሰው ይለያያሉ። ግን ደግሞ የሂውማን ሳይኮሎጂ ዋይር የተደረገበት አንድ ገመድ አለ እና ያንን ፍሎ እያደረገ መሄዱ የማይቀር ነው። ህይወት ተከታታይነት ያለው ለውጦችን ማምጣት የምንችልበት የህይወት ስርዓት ነው ብዬ አስባለሁ፣ ደግሞ ማምናለሁ። የሆነ ፕሮግረሲቭ የሆነ ነገር ስንጀምር የሚደረስበት አይነት አይደለም። ጀስት ራሳችንን አፕዴት እያደረገን እየቀየርን የተሻለ ሰው ለመሆን የምንሰራበት ነው። ዛሬ በዚህ ቪዲዮ ላይ ለምን ሄር ተባለች? አልተር ኢጎ ስለሆነ ነው። በቃ ሞር ኦፍ ፎከስ የምታደርገው ራሷ ላይ ነው፣ ላይፏ ላይ ነው፣ ህይወቷ ላይ ነው። ብዙ ከሰዎች ጋር ኮሚኒኬት የማታደርግ አይነት፣ ካደረገችም ደግሞ በጣም ኢሞሽናሊ ታሽድ በሆነ ወይ ከሰዎች ጋር ኮሚኒኬት የምታደርግ አይነት ሴት ተደርጋ ነው ሄር ተብላ የተሳለችው። ግን ሪያሊቲ ላይ እሱ ነገር እንዴት ነው? ሪያሊቲ ላይ ይሰራል ወይ? አክሰፕተብል ነው ወይ? አይ ፐርሰናሊ ሴይ አክሰፕተብል ነው አይደለም። ለምን ካላችን የራሴ ምክንያት ይኖረኛል። የሰው ለምሳሌ አሁን እኔ አይ ሊቭ ሄር ጀርመን ነው የምኖረው፣ የራሴ ቤት አለኝ፣ የራሴ ኑሮ አለኝ። የሰው ልጅ ክሬት ሲደረግ ሶሻል አኒማል ነው አይደለ? ሶሻል አኒማል ነው ስንል በጣም ብቸኝነት ለረጅም ጊዜ ሰው ልጅ ብቻውን መኖር የማይችል ፍጥረት ነው። እግዚአብሔር ሲሰራው አምላክ ሲሰራው ከሰው ጋር እንዲኖር አድርጎ ከሰው ጋር ኢንተራክት እንዲያደርግ፣ እንዲያወራ፣ እንዲኖር፣ እንዲወልድ፣ እንዲያገባ፣ እንዲያፈቅር ስሜቶችን በሙሉ እንዲሰማው አድርጎ ነው ክሬት ያደረገው። ዳት ሚንስ ሰው ልጅ ብቻውን መኖር የሚችል ፍጥረት አይደለም። ሰው ብቻውን መኖር ከጀመረ የብሬን ኬሚስትሪ ይቀየራል በሰም ዲግሪ እና የሚያስብበት ኖርማሊ ሰዎች የሚያስቡበት አይነት የብሬን ኬሚስትሪ አይኖረውም ወይንም ደግሞ ዳይቨርጅ ያደርጋል። ስለዚህ ነንቻለንትነት ወይንም ደግሞ ሰዎችን ኢሞሽናሊ ዲታችድ ሆኑ ሁል ጊዜ መኖር፣ በራሷ የምትተማመን ሴት ግን በቃ ምንም የማትፈልግ ህይወቷን በራሷ የምትመራ ኢትስ ጉድ አም ናት ሴይንግ ኢትስ ባድ። ሴቶች የራሳቸው ኢንካም ይኖራቸው፣ አይ አፕሪሺየት። እኔ በዛም ማመን ደግሞ ያንን የማደርግ ሴት ስለሆንኩኝ የራሷ ቤት ይኖራት፣ ራሷን ማስተካከል ራሷን ማስዋብ የምትችልበት ያ አይነት አቅም ይኖራት፣ ፐርፌክትሊ ይኖራት። ግን ደግሞ ኢንቴንሽን ቢሃይንድ ኢት ኢዝ ላይክ ከሰዎች ጋር ያላት ነገር ነንቻለንት መሆን ወይንም ደግሞ
ዳት አልተር ኢጎን ክሬት ማድረግ መጨረሻ ላይ ከሰዎች ጋር ያለንን ኢንተራክሽን ይቀይረዋል። ከሰዎች ጋር ያለንን መስተጋብር ይቀይረዋል። ከጓደኞቻችን ጋር ያለንን መስተጋብር ይቀይረዋል። ከፋሚሊ ያለንን መስተጋብር ይቀይረዋል። አይ ካን ዱ ኢት ባይ ማይሰልፍ። ሰዎች አያስፈልጉኝም። ዲታች ማድረግ እችላለሁ። ሰው ኢሞሽናሊ አቬለብል መሆን አያስፈልገኝም። ይሄ ሁሉ አንደርስታንዲንጎች በአንድ አስፔክት ላይ ያለ ህይወታችንን አቋም ብቻ ሳይሆን በሁሉም አቅጣጫ ይዳስሳሉ፣ ደግሞም ይቀይራሉ። እንዴት ነው የሚቀይሩት? ለምሳሌ አንድ ሴት በዛ የማይንድሴት አስተሳሰብ ውስጥ የምትኖር ወይንም ደግሞ እሱን ነገር ወደ ህይወቷ አንድ ወጣት ሴት እሱን ነገር ወደ ህይወቷ እየመጣች በቃ ቢካሚንግ ሄር የሚባል ነገር ላይ ከደረሰች ቢካሚንግ ሄር ቪዲዮና ሶሻል ሚዲያ ላይ እንደምናየው ከሆነ ሺዝ ላይክ በጣም ጥሩ አለባበስ የምትለብስ፣ ጥሩ መኪና የምትይዝ፣ ጥሩ ቦታ ሄዳ የምትዝናና፣ ፀጉሯን የምትሰራ፣ ሜካፕ የምትቀባ፣ ኒያንስ የምትሰራ፣ ልብሷ የምትለብስ፣ ፋሽን ብራንድ የምትለብስ አይነት ተደርጋ ተስላለች ነው። ቢካሚንግ ሄር ኢዝ ሞር ከዛ በላይ ነው ደግሞም ነው። ለምን ብዙ ሴቶች ያንን ማድረግ ይችላሉ። አቺቭ ያደረጉ ሴቶችም አሉ። እነዚህን ነገሮች በሙሉ በማድረግ ልብስ በመልበስ ፀጉራቸውን ሂማን በመሰራት ሜካፓቸውን ቆንጆ አድርገው በመውጣት ጥፍራቸውን በመሰራት የተለያዩ ሶሻል ሚዲያ ላይ ፖስቶችን በመፖሰት ሜቢ ዱባይ ሊሆን ይችላል፣ ባሊ፣ ኤኒዌር ሰዎች ሄደው የሚዝናኑበት ቦታ ላይ ቀድመው ሄደው በመገኘት ቢካሚንግ ሄር የሚለውን ሶሻል ሚዲያ ላይ ፊት የሚያደርጉንን ነገር ፊት ያደርጉልናል ብለን የምናስባቸውን ሰዎች መጥራት እንችላለን። ደግሞም ይኖራሉ። ግን እነዛ ሰዎች ሳይኮሎጂካሊ እነዛ ሰዎች ሜንታሊ ካራክተር ዋይዝ ሰልፍ አዌርነስ ኢሞሽናል ኢንቴሊጀንስ ላይ እንዴት ናቸው ብለን ካልን ግን ብዙዎቹ ራሳቸው ላይ ሰርተዋል ብዬ አላምንም። ከማያቸው ነገሮች አንጻር ወይም ከሚፖሰቱት እና የሆነ ነገር ደግሞ በህይወታቸው ላይ ሲፈጠር ሪፕላይ ከሚያደርጉበት ነገር አንጻር ተነስቼ ማለት ነው። ሙሉ ለሙሉ አይደሉም ለማለት ቢከብደኝም ግን ቱ ሰም ኤክስቴንት ባላንስ ያደረገ አይደለም ውጭ ላይ የምናየው ነገር እና ሞር ኦፍ ወደ ውስጥ የተሰራው ነገር። ሶ ቢካሚንግ ሄር ማን ናት ምንድን ናት ብለን ካልን ፕሮግረስ ናት። ሺዝ ወርኪንግ ፕሮግረስ። ህይወት ኮንቲኒዋል ነው አደለ? ቅድም እንዳልነው ኮንቲኒው የሚያደርግ የሚቀጥል የሚያድግ ፕሮግረስ የሚሆን እየተሻለን የምንሄድበት ፍሎ ያለው ነገር ነው። ስለዚህ ይሄም ነገር ኮንቲኒዋል ነው። ልብስ በመልበስ ብቻ ለምሳሌ እኔ ልብሴን ለብሼ ቋቀጭ ብዬ አለባበሴን አሳምሬ ሜካፔ እንደምታዩት ዛሬ ተቀብቻለሁ። ፏ ብዬ ሜካፔን ፀጉሬን አሳምሬ ጥፍሬን ተሰርቼ መኪናዬን ይዤ ምናምን ሄድ አይነት ብቻ ሴት ከሆንኩኝ ውስጥ ኢነር ላይ በቃ ማንም አያስፈልገኝም አይነት ሜንታሊቲ ላይ ብቻ መጫወት ከሆነ ያቺ ሴት ሆነም በዚህ ስርዓት ውስጥ የሚሄዱ ሰዎች መጨረሻ ላይ ኢትስ ላይክ ወይ ሎንሊነስ ላይ ይደርሳሉ፣ ወይንም ደግሞ ሱሳይዳል ላይ ይደርሳሉ፣ ወይንም ደግሞ የላይፍ ሚኒንጉ ይጠፋባቸዋል። ያ የሚሆንበት ምክንያት ለምንድን ነው? ኢነርሊ ያለ መሰራት ያለበት ካራክተሪስቲክ ላይ ስላልተሰራ ነው። ሞር ኦፍ ፊድ የተደረገው የሰው ልጅ ብቻውን መኖር ይችላል፣ ዩ ካን ዱ ኢት ባይ ዮርሰልፍ፣ ዩ ካን አቺቭ ኢት ባይ ዮርሰልፍ የሚል ነገሮችን በጣም ፊድ ስለተደረግን ማለት ነው። ስለዚህ ቢካሚንግ ሄር ኢዝ ናት ኦንሊ ፊዚካሊ የምናየው ነገር አይደለም። ኦፍኮርስ ሜንቴናንስ ኢዝ ፐርፌክት። እኔ አይ ሪሊ አም አ ገርል ኦፍ ሜንቴናንስ። አይ ሪሊ አፕሪሺየት ሁ ዱ ዶዝ ቲንግስ people who do those things because ሴት ልጅ አንዱ ስታንዳርዷ መሆን ያለበት ቢዩቲዋ ነው ብዬ ስለማምን አንዱ ሁሉም አይደለም አንዱ ራሷን ኪፕ በማድረግ ራሷን ንጽህናን በመጠበቅ ሰውነቷን በመንከባከብ ለራሷ ያላትን ፍቅር ታሳያለች፣ ለራሷ ያላትን አክብሮትም ትገልጣለች ብዬ አምናለሁኝ። ሌላም ሰው እንዴት ሃንድል እንዲያደርጋት እንደምትፈልግ ብዙ ጊዜ የምናየው በአለባበሷ ራሷን ቴክ በምታደርግበት መንገድ ነው። ስለዚህ ያንን አቋም አንንቀውም ወይም የምናጣጥለው ጉዳይ አይደለም። ግን እሱ ላይ ብቻ ፎከስ ማድረግ ተገቢ ነው ወይ ወደሚለው ሀሳብ ግን ስንመጣ በፍጹም እሱ ላይ ብቻ ፎከስ ማድረግ ወይንም አውስተር የሚታየው ውጭ ላይ የምናያቸው ነገሮች ላይ ብቻ ፎከስ ማድረግ ተገቢ አይደለም። ደግሞ ያችን ሴትም አይሰራትም። እንደውም ሞር እያወቋት ለሚመጡ ሰዎች ላይክ ወዳሺ ኦፈር ሞር ሰው ብሎ እንዲያስብ ወይንም ምን ሌላ ልትሰጥ የምትችለው ነገር አለ
ሰዎች እንደዛ እንዲያስቡ ያደርጋል። ደግሞ የምናቀርበው ነገር ከሌለ ላይፍ ኢዝ ጊቭ ኤንድ ቴክ። ስለዚህ የምንሰጠው ነገር ከሌለ መጨረሻ ላይ ኢዝ ናት ጎና ሉክ ጉድ ፎር አስ ማለት ነው። ስለዚህ ቢካሚንግ ሄር ኢዝ ፕሮግረስ። ሴቶች ወጣቶች ስፔሲፊክሊ ቢካሚንግ ሄር ኢዝ ናት ላይክ ሴም ማለት በቃ አለባበሳችን ሺክ የሆነ ፀጉራችንን ሺክ አድርገን ሜካፓችን ፍሎለስ ሜካፕ አሜዚንግ ኔል አሜዚንግ ሽቶዎችን ተቀብተን መንቀሳቀስ ብቻ ከሆነ ዋናው ቶፒክ እና ሀሳቡን ሚስ አድርገነዋል ማለት ነው። ስለዚህ በ2026 አሁን 6ኛ ወር ሊመጣ ነው። ከዚህ በኋላ ራሳችሁን አፕዴት ማድረግ ለምትፈልጉ ፕሮግረስ ህይወታችን ላይ ማምጣት ለምትፈልጉ ቲኔጆች፣ ወጣቶች የምመክረው ነገር ደግሞ መሆን አለበት ብዬ የማስበው ነገር ምንድን ነው? ጀስት ወርክ ኦን ዮርሰልፍ። ፊዚክሊ ብቻ አይደለም፣ ጀስት ኢነርሊ this has to be really good. If the brain is working, not like just living, but working, really working, and ራስን በማሳደግ ላይ፣ ማንነትን በማሳደግ ላይ፣ ካራክተርን በማሳደግ ላይ፣ ኮሚኒኬሽንን በማሳደግ ላይ፣ ሶሻል አዌርነስን በማሳደግ ላይ፣ ኢሞሽናል ኢንቴሊጀንስን በማሳደግ ላይ የምንሰራ ከሆነ ደግሞም የምትሰሩ ከሆነ እመኑኝ ይሄ የውጭውን ነገር መቀየር ጀስት ዊዝን ሚኒት መቀየር የምንችለው ነገር ነው። አንድ ሰው ለምሳሌ አዲስ አበባ ላይ አንድ ሰው ሚኒመም ስንት ብር እንበል፣ ሚኒመም 50,000 ብር ካለው በቃ ኤክሰሲቭ የሆነ ነገር እንኳን ባያስፈልገው የሚያስፈልገውን ነገር ገዝቶ ለሜካፑ፣ ለሄር፣ ኔልስ ኤቭሪቲንግ ገዝቶ ሉኩን ባንዴ መቀየር ይችላል። ኦቨርናይት ማለት ነው። ማንም ሰው ውጫችሁን አይቶ ነው መጀመሪያ ጃጅ የሚያደርጋቸው። ኦኬ ሺ ሉክ ጉድ ብሎ ሰው ሊል ይችላል። ግን ሺ ሉክ ጉድ ብሎ ያለውንና ወደ እናንተ የተጠጋውን ሰው እናንተ ጋር እንዲቆይ የምታደርጉት ግን በካራክተር ነው፣ በባህሪ ነው፣ በማንነት ነው። ያንን ሰው የሚይዝ ባህሪ ከሌለን ኦር እኛ ጋር እንዲቆይ የምናደርግበት ማንነትና ስብዕና ካልገነባን ደን ያኔ ችግር ይፈጠራል ማለት ነው። ውጭ ላይ ብቻ ፎከስ ያደረገ ቆንጅና ውስጥ ግን ምንም የሌለው ይሆናል። በዜሮ የሚባዛ ነው ብዙ ጊዜ የሚሆነው። አይ አፕሪሺየት ዩ ጋይስ ስፔሻሊ ቲኔጀርስ። I suggest you that you guys work on yourself, work in emotions, work in communications, work in psychology, learn to speak what you're feeling. ኢሞሽናችሁን ኤክስፕሬስ ማድረግ ልመዱ። ኢሞሽናችሁን መግለጽ ፕሮፐር በሆነ ማነር ባለው ወይ ኢሞሽንን መግለጽ መቻል ላይ ራሳችሁ ላይ ስሩ። ጆርናል ዮርሰልፍ ሴቶችዬ፣ አይ ሪሊ ሪኮመንድ ዩ ጋይስ ቱ ጆርናል። ኢትስ አ ቴራፒ፣ ኢትስ ዋን ኦፍ ዌይስ ኦፍ ቴራፒ ቢኮዝ አይ ኖው ብዙ ኢትዮጵያኖች ሳይካትሪስት ጋር ሄደው ማውራት ላይችሉ ይችላሉ። በስነስርዓት በዚህ ጉዳይ ላይ ያጠኑ ሰዎች ጋር ሄደው ቁጭ አድርገው ሊያዋሯቸው ላይችሉ ይችላሉ። ምክንያቱም የራሳችን ካልቸር በዛ ልክ ኦፕን እንድንሆንና እንድናመራ አድርገው ክሬት ስላላደረገን ወይንም ሼፕ ስላላደረገን፣ ስለዚህ one of our ways of releasing emotions and what we feel inside is through journaling. So I really recommend you guys to journal yourself, to journal what you're feeling, why you're feeling, when you're feeling it, and so that you can understand, you can be able to understand your own thoughts, your own emotions, and who you really are. So let's see. እነዛን ነገሮች አድርጉ። just I want you guys to have this awareness of what's her, who's she, becoming her, what's the meaning of becoming her የሚለውን ነገር ትንሽ ዲስከስ እንድናደርግ ብዬ ነው ቪዲዮ የሰራሁላችሁ። I hope you guys enjoy this video as I did. የሚፈልጉት አይነት ቶፒክ ደግሞ ሌላ ካለ please let me know. If you guys enjoyed the video, please make sure to like, comment, and also subscribe to my YouTube channel so that you guys can see my new upload videos for the next time. And I will be able to post for you guys maybe next week. Until then, bye.